ሰላም ውድ የንጋት ኪችን ቤተሰቦች እንዴት ናችሁ? ዛሬ በጣም ቆንጆና ፈጣን የሆነ የፓስታ በአትክልት አሰራር ይዤላችሁ መጥቻለሁ። ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። አዳዲሶች ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚህ እንደምታዩት ውሃውን ጥጄ ጨውና ዘይት ጨምራለሁኝ። ልክ ውሃው እንደፈላልኝ ፓስታውን ጨምርና አበስላለሁ። እሺ እንደዚህ ቆንጆ ሆኖ ፓስታ ይደርሶልኛል። በመቀጠል ያዘጋጀሁትን ግብአቶች አሳያችኋለሁ። እሺ የሚያስፈልገን ግብአት ድንች፣ ካሮት፣ ጥቅል ጎመን፣ ብሮኮሊ፣ ቀይ ሽንኩርት፣ ባሮ ሽንኩርት፣ ቃሪያና የተፈጨ ነጭ ሽንኩርትና ዝንጅብል። ከዛ በኋላ እዚህ ጋር እንደምታዩት ውሃ አፍልቻለሁኝ። ውሃ ውስጥ ድንቹን ለተወሰነ ደቂቃ እንዲበስል አድርገዋለሁ ማለት ነው። ሁሉንም አትክልቶች ተራ በተራ እንደዚህ ቢያንስ ለ2 ደቂቃ ያህል በትንሹ ማለት ነው እንዲበስል አድርገዋለሁ። አሁን ደግሞ ካሮቱን ጨምራለሁ። ካሮቴንም እንደዚሁ በሰል አድርጌ አወጣዋለሁ። በመቀጠል ጥቅል ጎመኑንም እጨምራለሁ። እሱንም ለተወሰነ ደቂቃ ገንፈል አደርገዋለሁ። በመጨረሻ ብሮኮሊ ነው። እሱንም እንደዚሁ በትንሽ ደቂቃ ያህል በሞቀ ውሃው በሰል አድርጌ አወጣለሁ ማለት ነው። በመጨረሻ መጥበሻዬ ላይ ዘይት አደርግና ሁሉንም ግብአቶችን ተራ በተራ እየጨመርኩኝ እጠብሳለሁ ማለት ነው። በመጀመሪያ የጨመርኩት ነጭ ሽንኩርቱና ዝንጅብሉን ነው። ዘይቴ ሞቅ እንዳለኝ ጨምሬዋለሁ። እንደዚህ እንደምታዩት ጠብስ አደርገዋለሁ። ከዛ ባሮ ሽንኩርቴንም እጨምራለሁ። እንደዚሁ እሱንም በደንብ እጠብሰዋለሁ። ከዛ በኋላ ሁሉንም አትክልቶች ተራ በተራ እየጨመርን እንደየቅደም ተከተላቸው እየጨመርን እናበስላለን። አሁን ድንቼን ጨምሬያለሁ። ትንሽ በሰል ጠበስ ካለልኝ በኋላ ደግሞ ካሮቱን እጨምርና ካሮትና ድንቹን ደግሞ አብሬ በደንብ ጠብሰዋለሁ። እንደዚህ እንደምታዩት ቆንጆ ሆኖ እየበሰለልኝ ነው የሚገኘው። ልክ እንደዚህ በስል ካለ በኋላ ብሮኮሊውን ደግሞ ጨምርና ለተወሰነ ደቂቃ አሁንም አብሬ ጠብሰዋለሁኝ። ሁሉንም በአንዴ ከምጨምረው እንደየ አበሳሰላቸው ሁኔታ በቅደም ተከተል ጨምረው ብዬ ነው እና እንደዚህ በተራ በተራ ጨምራችሁ ትጠብሱታላችሁ። በመጨረሻም ጥቅል ጎመናችንን እንጨምራለን። ያው ጥቅል ጎመን ፈጣን ነው ለመብሰል ከሌሎች የበለጠ፣ ለዛ ነው በመጨረሻ የጨመርኩትኝ። እንደዚህ እንደምታዩት የሚያምር ከለሩ ራሱ በጣም ነው የሚያምረው። ጣዕሙም በጣም ልዩ ነው እና ቤተሰቦች ይሄንን የመሰለ የፓስታ በአትክልት ቤታችሁ ውስጥ እየሰራችሁ ሞክሩት። በጣም ነው የሚጣፍጠው። ቪዲዮውን ላይክ ያደረጋችሁ ሌሎች እንዲደርስ ደግሞ ሼር በማድረግ ሐሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽን አሳውቁኝ እና በመጨረሻ ቀይ ሽንኩርት በሽሪምር የተከተፈውን ደግሞ ጨምራለሁኝ። እሱንም እንደዚሁ ለተወሰነ ደቂቃ ያህል አብሬ እጠብሰዋለሁ። ከዛ ለጣዕሙ ጨው ጨምራለሁ። 2 ሾርባ ማንኪያ ጨው ጨምራለሁ። ቀረፋ ግማሽ ሻይ ማንኪያ፣ እንደዚሁም ደግሞ የስጋ መጥበሻ የተፈጨ ግማሽ ሻይ ማንኪያ የሚሆን ጨምራለሁ። ቅመሞች የተጠቀምኩት እነዚህን ነው። ይሄንን በደንብ አድርጌ አቀላቅለዋለሁኝ። ከዛ ፓስታችንን መጨመር ነው ማለት ነው። ከላይ ፓስቴን አድርጌ ቀስ ብዬ ዋህደዋለሁኝ። በጣም ነው የሚጣፍጠው። ቤተሰቦቼ ሞክሩት። ቆንጆ ነው። በጣም አሪፍ አማራጭ ነው። የተለያዩ ተጨማሪ አትክልቶችን መጨመር ትችላላችሁ። የሌላችሁንም ደግሞ መተው ትችላላችሁ። ሁሉንም ማድረግ አይጠበቅም እና እንደዚህ በመጨረሻ ቃሪያን አድርጌ ለምግብነት አዘጋጃለሁ ማለት ነው። እና ቪዲዮ ከተመቻችሁ በድጋሚ ላይክ አድርጉ። ሐሳብ አስተያየት ካላችሁ በኮሜንት ሴክሽን አሳውቁኝ። ሌሎች እንዲደርስ ደግሞ ሼር በማድረግ ቤተሰብነታችሁና አጋርነታችሁን አሳዩኝ። አዳዲሶች ሰብስክራይብ በማድረግ ቤተሰብ ሁኑን። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ደህና ቆዩ። እሺ ቤተሰቦቼ እንግዲህ ያው ፓስታችን ይሄን በመሰለ መልኩ ደርሷል። እንግዲህ ያው መቅመስ አይሰለቸኝ፣ ምን ላድርግ? በስመ አብ ወወልድ ወመንፈስ ቅዱስ። የሚገርም ነው። ማየቱ ብቻ ራሱ ያጠግባል።
በስመ አብ በእውነት ነው የምላችሁ ማርያምን ያለ ማጋነን ትችላለች እህቴ ትችላለች። ምን ላድርግ እንግዲህ ማርያም ሰርታችሁ ሞክሩት። በጣም ትገረማላችሁ። እሺ